ሰላም ጤና ይስጥልኝ እንዴት ናችሁ ወደ ቻናሌ ተከታታዮች ሰላም ናችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ እንዴት ናችሁ ሁሉ ሰላም ነው ዛሬ ደግሞ ድንችን ተጠቅመን ደግሞ እንደ ሚትቦል ደግሞ ድንች ቦል እንሰራለን በጣም የሚጣፍጥ ቀለል ያለ ስራ ለልጆችም ስትፈልጉት እንዲሁም ደግሞ ለዋቂም መሆን የሚችል የሚጣፍጥ ቦል ነው የምንሰራው ተወዱታላችሁ ለመጀመሪያ ጊዜ ዛሬ ወደኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ ይያልኩኝ ቻናሌን ሰብስክራይብ ካላርጋችሁ በማድረግ ደግሞ ቤተሰብ እንሁን አዲስ ስራዎች ስሰራው ለእናንተ እንዲደርስ ማለት ነው ስትጀምሩ ሁላችሁም ላይክ ብታደርጉልኝ ስራ ይሰውኝ ዘንድ ይደርስልኛል ስለሁሉ አመሰግናለሁ እግዚአብሔር ይስጥልኝ አሁን እዚህ ጋር መሐከለኛ 3 ድንች አምጥቻለሁ እነሱን እንልጣቸዋለን እንደዚህ ሰርታችሁ ለልጆችም ለዝግጅትም ለምትፈልጉት ሰዓት መሆን ስለሚችል በቀላሉ ደግሞ በቤታችን እንደዚህ አድርገን መስራት እንችላለንና ያው ሚትቦል ብቻ አይደለምና እንዲሁም ደግሞ ድንች ቦልም እንደዚህ ሰርተን ደግሞ በቀላሉ መመገብ እንድንችል ነው እንግዲህ ዛሬ እሱን ይዤ የመጣሁት አሁን እንደዚህ እንካተፈዋለን ከላጥነው በኋላ ይሄው እንደዚህ አድርጌ ከታትፌዋለሁ ከዛ አጥበን እንቀቅለዋለን ይሄው አጥቤውን የተመለስኩት እንደዚህ ድስት ውስጥ አደረኩኝና ውሃ ጨምረን ደግሞ እናበስለዋለን በደንብ መብሰል ግን አለበት በኋላ ላይ በደንብ እንዲዳጥልን ማለት ነው አሁን እዚህ ጋር እንደበሰለ ለማየት ነው ሁላችሁ ቆንጆ ሆኖ በስሏል አሁን እዚህ ጋር ይሄው አውጥቼው እንደዚህ ማጥለያ ላይ አድርጌ ሰፋ ያለ ማጥለያ ነው እሱ ላይ እንደዚህ አድርገን በሹካ ደግሞ ወደ ስር ሳህን አድርገን እንደዚህ እናልመዋለን እዚህ ጋር እንደዚህ አርጋችሁ ስትድጡት በትኩሱ አድርጉት በትኩሱ ሲሆን አያታግላችሁም ቶሎ ፍርስ ይልላችኋልና ትኩሱን ተጠቀሙት እዚህ ጋር ይሄው እንደዚህ ሆኖ በደንብ ደቆ ወርዶልኛል እንደዚህ በማጥለያ ምንትን ካልፈለጋችሁ በማላሚያው በሱም ትችላላችሁ በብርጭቆ ትችላላችሁ በጭልፋ ትችላላችሁ በደንብ ከበሰለ ቆንጆ ነው ስለሚዳጥ ማለት ነው ይሄ ሁሉንም እንደዚህ አድርጌ ድጫዋለሁ አሁን እዚህ ጋር የተወሰነ ፐርሲል ጨምርበት ነው እየከተፍኩ ያለሁት ያላችሁን ነገር ስጋ መጥበሻም ካላችሁ ይሄኛው ከሌለ በስጋ መጥበሻ መጠቀም ትችላላችሁ በሮዝመሪ ማለት ነው ይሄው እንደዚህ አድርጌ አለሚያዋለው የተወሰነውን ጨምረዋለሁ ትንሽ አስቀረሁለት እንዳይበዛበት ብዬ ነው እዚህ ጋር አሁን ይሄኛው የበቆሎ ዱቄት አለኝ የካርቶኑ ማለት ነው የካርቶኑ በጣም የላመ ስለሆነና በኋላ ላይ ቆንጆ ስለሚያደርግልን ይሄው ከሱ እየጨመርኩኝ ነው 2 የሾርባ ማንኪያ አነስ ባለች የሾርባ ማንኪያ ነው የተጠቀምኩት ትንሽ በርበሬ ደግሞ ግማሽ ሻይ ማንኪያ ጨምሬበታለሁ እንዲሁም ደግሞ ትንሽ ጨው አደረኩበት እንዲሁም ደግሞ ቁንዶ በርበሬ ደግሞ ግማሽ ሻይ ማንኪያ ጨምሬበታለሁ ከዛ ሁሉንም አንድ ላይ እንደዚህ አድርገን እናዋህደዋለን ከዛ በእጄ በደንብ አድርጌ አዋሃድኩት ሁሉ ነገር አንድ አይነት እንዲሆን ማለት ነው በእጃችን ስናደርገው በደንብ አድርገን ስለምንለውሰው በእጃችን ብንለውሰው ጥሩ ነው ትንሽ እጄ ላይ ዘይት አድርጌ ከዛ በደንብ አድርገን እናድበለብለዋለን ልክ እንደ ሚትቦል ማለት ነው ያው እንደዚህ አድርጌ በደንብ አድርጌ አሽቼ እንትን በየው አዋህጀዋለሁ አሁን እዚህ ጋር መጥበሻው ላይ የሚበቃኝን ያክል ዘይት እኔ በጣም አላበዛም ለምን ከዚህ በኋላ ስለማንሰራበት በእለቱ የሚሰራ ነገር ካለ መስራት እንችላለን ግን ለአንድ ጊዜ ስለምገለገልበት ዘይቱን አላበዛሁትም ከዛ እንደዚህ እየቆነጠርን እንደሚትቦል እንግዲህ እናድበለብለዋለን ያው እዚህ ጋር እንግዲህ እኔ አነሳ አድርጌ መሐከለኛ ሳይዝ ነው ያደረኩት እንደሱ ሲሆን ውስጥ ድረስ በደንብ ሆኖ ስለሚበስልላችሁ በጣም ትልልቅ አታድርጉ ስታድበለብሉ ማለት ነው
ያው እንደዚህ አድርጌ ሁሉንም እንደዛው ጨርሰዋለሁ። አሁን እዚህ ጋር ዘይቱ ስለጋለልን ዘይቱ ላይ ጨምረን እንግዲህ እናበስለዋለን። ቀላል ስራ ነውና በአነስ ባለ 3 እንግዲህ ድንች ይሄን ሁሉ መስራት ከቻለን ለልጆች ማድረግ እንችላለን። እንዲሁም ደግሞ አብስተን ደግሞ ለተለያየ ደግሞ ለምንፈልገው ለዝግጅት መሆን ስለሚችል እንደዛ አድርጋችሁ ደግሞ መገልገል ትችላላችሁ። ቅመሙን የተለያየ ቅመሞች እዚህ ውስጥ እየጨመራችሁ ስጋ መጥበሻ እንትኑ ፓውደሩን ብትጨምሩበት በጣም ቆንጆ ነው የሚሆነው። እንዲሁም ደግሞ የምትፈልጉትን ቺዝም ውስጡ ጨምራችሁ ደግሞ አንድ ላይ ብታደርጉት እሱን ቆንጆ ጣዕም ነው የሚሰጠው። ቺዝ የሚፈልግ ሰው ቺዝ ማድረግ ይችላል፣ ውስጡ መጨመር ይችላል። እኔ ግን ያው ቀለል አድርጌ ሁላችንም እንደምንወደው አድርጌ ነው እንግዲህ ዛሬ የሰራሁት ማለት ነው። እንደዚህ ሁሉንም ስታላውሱት ዘይቱ ሁሉንም ስለሚያገኘው ቆንጆ ይሆናልና በአንድ በኩል ብቻ እንዳይበስልብን እንደዚህ በደንብ አድርገን ቶሎ እንደዚህ ብንነካካው ቆንጆ ነው። ዘይቱ ግን በጣም የሞላ ከሆነ ጥሩ ነው። ያ አንድ ውስጡ ስለሚገባ ቆንጆ ቀይ አድርጎ ይሰጠናል። እኔ ዘይቱን አነስ ስላረኩት ነው እንደዚህ ቶሎ እንትን መነካካው። ያው እንደዚህ የመጀመሪያውን እንግዲህ እንደዚህ አድርጌ አብስየዋለሁ። በጣም ቆንጆ ነው የበሰለው እና ስነነካካው እንደዚህ አበሳሰሉን ቆንጆ ነው የሚሆነልን። ያው የመጀመሪያውን ዙር እንግዲህ አውጥቼዋለሁ። የቀረንን ደግሞ ሌላውን ደግሞ እንደዛው አድርገን ደግሞ እናበስለዋለን። ላይክ ብታደርጉልኝ በጣም ደስ ይለኛልና ሁላችሁም ስትመለከቱ ያ ሁሉ ያስቸግራችኋለሁ፣ ግን ላይክ ብታደርጉልኝ ለኔ ትልቅ ድጋፍ ስለሆነ ላይክ አድርጋችሁ ስራዬ ሰዎች ዘንድ እንዲደርስ አድርጉልኝ። ዛሬ እንግዲህ ትልቅ ላይክ ነው የምጠብቀው። ሁላችሁም ካረጋችሁልኝ ለኔ በጣም ትልቅ ድጋፍ ስለሆነ ዛሬም የማስቸግራችሁ እሱን ነው። ላይክ አድርጉልኝ። እያንዳንዳችሁን እንግዲህ ዛሬ ጠብቃለሁ ማለት ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ያው እንደዚህ ሆኖ ሁለተኛውም እንደዚህ ደርሶልናልና ቆንጆ አበሳሰል ነው የበሰለው። ውስጡ በጣም ቆንጆ ነው የሚሆነው። አነሳ አድርጌም ደግሞ ስላድበለበልኩት ቆንጆ ነው የሚሆነውና ለምትፈልጉት ነገር መሆን ስለሚችል ለልጆች መሆን ይችላል፣ ለትምህርት ቤት እንዲሁም ለማንኛውም ለምትፈልጉት ነገር መሆን ስለሚችል እንደዚህ አድርጋችሁ እንግዲህ እናንተም ስሩት፣ ትወዱታላችሁ። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁ። በሚቀጥለው እንገናኛለን። ሰላም ሁኑልኝ። ቻው።